ለደንበኛ ፈጽሞ ማለት የሌለብህ 4 ነገሮች። ብዙ የሽያጭ ባለሙያዎች ሽያጭ የማይከናወነው በዋጋ አለመስማማት ብቻ ይመስላቸዋል። ግን እውነቱ ብዙ የሽያጭ ባለሙያዎች ሽያጭ የሚበላሽባቸው በሚናገሩት የተሳሳተ ቃላት ነው። አንደኛ፣ አላውቅም ማለት ወይም ሳያውቁ መዘባረቅ። እንደዚህ አይነት ነገር ከማድረግ ይልቅ አረጋግጬ በ5 ደቂቃ እደውልልዎታለሁ ማለት ሙያዊነትን ያሳያል። ሁለተኛ፣ ይህ የመጨረሻ ዋጋ ነው ብሎ መናገር። እንደዚህ ከማለት ይልቅ እርስዎ የሚያገኙትን ተጨማሪ እሴቶች ላስረዳዎት ብለህ አስረዳ። ሰዎች ዋጋ ሳይሆን እሴትን ይገዛሉ። ሶስተኛ፣ እርስዎ እኔ የምሎትን መረዳት አልቻሉም ብሎ መደምደም። እንደዚህ ከማለት ይልቅ ምናልባት በተሻለ መንገድ ላብራራው ብሎ በትህትና ማስረዳት። ደንበኛው ማሸማቀቅ መፍትሄ አይሆንም። አራተኛ፣ ካልፈለጉ ችግር የለውም ብሎ ማዋደድ። እንደዚህ ከማለት ይልቅ ከመወሰኑ በፊት የሚጠይቁኝ ጥያቄ አለ ብሎ መጠየቅ ይሻላል። ይህ ውይይቱ እንዲቀጥል ያደርጋል። አስታውስ፣ የሽያጭ ባለሙያ ምርት ብቻ አይሸጥም፣ የተመረጡ ቃላትንም ጭምር ነው የሚሸጠው። እሺ፣ አሁን ደግሞ የእናንተ ተራ ነው። ለደንበኛ ፈጽሞ መባል የሌለበት ምን ነገሮችን ትጨምራላችሁ? ኮሜንት ላይ አስቀምጡልኝ።